ሰላም ቤተሰቦቼ እንዴት ቆያችሁ? ከባለፈው የቀጠለውን ፋላሲ ፓርት 8 ነው የዛሬው። ሰብን ያላያችሁ ገብታችሁ ማየት ይችላላችሁ። ወደ ሊንጉስቲክ ፋላሲ በሚለው ውስጥ ሁለት ፋላሲዎች አሉ። አይ ቲንክ ይሄ የመጨረሻው ፓርት ይሆናል። በዚህ ፓርት እንጨርሰዋለን። ሊንጉስቲክ ፋላሲ ውስጥ ሁለት ፋላሲዎች አሉ። ፋላሲ ኦፍ አምቢጉዊቲ እና ፋላሲ ኦፍ አምፒቦሊ። ከዛ ደግሞ ፋላሲ ኦፍ ግራማቲካል አናሎጂ ውስጥ ሁለት ኮምፖዚሽን እና ዲቪዥን የሚሉ ፋላሲዎች አሉ። በአጠቃላይ አራትም ፋላሲዎች ካየን በኋላ ፋላሲን እንዘጋለን እንጨርሳለን ማለት ነው። ስለዚህ ሊንጉስቲክ ፋላሲ እናያለን በዛሬው ቪዲዮአችን ላይ ተከታተሉኝ። ሊንጉስቲክ ፋላሲ አር ዘ ሪዛልት ኦፍ ሚስ ዩዝ ኦፍ ላንጉዌጅ። ላንጉዌጅን ቋንቋን ያለ ተግባር ወይም ሚስ ዩዝ አድርገን ወይም በስህተት ስንጠቀም ኮሚት የሚደረግ ፋላሲ ነው። ሰች አስ ኢንኮሬክት ዩዝ ኦፍ ወርድስ ግራማቲካል ላክ ኦፍ ክላሪቲ ባጉንስ እንደ አዘር ሊንጉስቲክ ኢምፕሬሽንስ ይላል። በቋንቋ ስህተት ላይ የሚመጣ ፋላሲ ነው ይሄኛው ፋላሲ። ቋንቋውን ያለ ተግባር ወይም ሚስ ዩዝ አድርገን በስህተት ስንጠቀም፣ ለምሳሌ ቃላቶችን ኢንኮሬክትሊ ወይም በተገቢው ቦታ መጠቀም ስንችል ተገቢው ባልሆነ ቦታ ስንጠቀም፣ ሁለተኛ ደግሞ ግራማቲካል ኦፍ ክላሪቲ ግራማቲካል ግልጽነት ከሌለ ደግሞ አሻሚነት በወርድ ውስጥ አሻሚ ወርዶችን ከተጠቀምን ሊንጉስቲክ ኢምፕሬሽን ወይም ሊንጉስቲክ ፋላሲ ይመጣል ማለት ነው። ሁለት ታይፖች አሉ፣ ፋላሲ ኦፍ አምቢጉዊቲ እና ፋላሲ ኦፍ ግራማቲካል አናሎጂ የሚሉት ናቸው። አንደኛው ፋላሲ ኦፍ አምቢጉዊቲ ነው። ፋላሲ ኦፍ አምቢጉዊቲ እንዴት ነው ኮሚት የሚደረገው? ዜ አር ኮሚትድ ወን ሚስሊዲንግ ኦር ሮንግ ኮንክሉዥን ኦፍ አን አርጉመንት ኢዝ ድራውን ፍሮም አምቢጉስ ወርድ ኦር ሴንተንስስ። የክርክሩ ድምዳሜ አሻሚ በሆኑ ቃላቶች ወይም ዕረፍተ ነገሮች ሲደገፍ የሚፈጸም የጽሑፍ አይነት ነው። ይሄኛው ድምዳሜው ለተነሳው ክርክሩ ድምዳሜው አሻሚ በሆኑ ወርዶች አሻሚ በሆኑ ቃላቶች ይደገፋል። The fallacy of ambiguity includes two types of fallacy, equivocation and amphiboly. ፋላሲ ኦፍ አምቢጉዊቲ ውስጥ ሁለት ፋላሲዎች አሉ፣ በፈተና ላይ ይወጣሉ ታይፖች። ስለዚህ ኢኩዊቮኬሽን እና አምፒቦሊ ይባላሉ። የመጀመሪያውን ኢኩዊቮኬሽን እንያ እስኪ። ኢኩዊቮኬሽን ሲናይ እንዴት ነው ይሄ ፋላሲ ኮሚት የሚደረገው የሚለውን ሲናይ the fallacy of equivocation occurs when the conclusion of an argument depends on the fact that one or more words are used in different senses in the argument. በአንድ አርጉመንት ውስጥ ሁለት ወርዶች ለተለያዩ አውዶች ተጠቅመን ኮሚት እናደርጋለን ይሄኛውን ፋላሲ። በክርክር ውስጥ አንድ ቃል ለሁለት ለተለያዩ አውዶች ወይም ለሁለት ለተለያዩ ዓላማዎች ተጠቅመን ለድምዳሜ ስንደርስ የሚፈጸም የጽሑፍ አይነት ነው። ምሳሌውን ስናይ በደንብ ይገባናል። ለምሳሌ እኔ law can be repealed by the legislative authority but the law of gravity is law. Therefore the law of gravity can be repealed by the legislative authority. የትኛውም ህግ በሌጊስላቲቭ አውቶሪቲ ወይም በህግ አውጪ አካል ላይ ይሻራል ካለ በኋላ ግራቪቲም ህግ ነው። ስለዚህ ግራቪቲም በህግ አውጪዎች ወይም በሌጊስላቲቭ አውቶሪቲዎች ይሻራል አለ። የግራቪቲ ህግ በህግ አውጪዎች ይሻራል እንዴ? ይኸውላችሁ እዚህ ላይ አንደኛው ወርዱ ነው ችግሩ። አሁን አንድ ቃላት ለሁለት ለተለያዩ አውዶችም ለዓላማዎች ስንጠቀም ኮሚት ይደረጋል ብለናል። ለምሳሌ እዚህ ላይ ይኸውላችሁ አሁን ላውም ነው፣ ግራቪቲም ላው ነው፣ የኮንስቲቱሽንም ላው ነው። ግን አውዶቹ ይለያያሉ። አውድ ይለያያል። ወርዱ ወርድ ነው፣ ላው ነው፣ ህግ ነው። ግን አውዱ ይለያያል። አሁን ላው ኦፍ ግራቪቲ የሚለውና እዚህ ጋር ደግሞ ሌጊስላቲቭ አውቶሪቲ ወርዶቹ ዘሴም ናቸው፣ ግን የተጠቀምነው አውዱ ወይም ዓላማው ይለያያል። የግራቪቲም አሁን ህግ ነው ብለናል፣ የህገ መንግስቱም ህግ ነው ብለናል። ግን የተጠቀምናቸው አውዶች ይለያያሉ። አንድ ወርድ ሆኑ። ስለዚህ አንድ ቃል ለሁለት ለተለያዩ አውዶች ተጠቅመን ለድምዳሜ ስንደርስ የሚፈጸም የጽሑፍ አይነት ነው። ሌላ ኤግዛምፕሉን ሲናይ በደንብ ግልጽ ይሆንላችኋል። odd things make people motivated. 11 is odd. Therefore 11 makes people motivated አለ። ይኸውላችሁ እዚህ ላይ አሁን ኦድ በመጀመሪያው ሰንተንስ ላይ ወይም በመጀመሪያው አርጉመንት ላይ ኦድን
እንደ ስትራንጅ ወይም እንደ ልዩ ነገር እንደ እንግዳ ነገር ተጠቅመውታል። የሁለተኛው 11 ደግሞ የሁለተኛው ኦድ ደግሞ 11 ነው። 11 ቁጥር ኦድ ነው ወይም የማይከፈል ለሁለት ቀጥታ የማይከፈል ቁጥር ነው ይባላል በማትስ ኮንሰፕት። ስለዚህ በመጀመሪያው ሰንተንስ ላይ ኦዱን እንደ ልዩ ወይም እንግዳ ነገር ያቀርባል። በሁለተኛው ሰንተንስ ላይ ደግሞ ኦዱን እንደ ቁጥር ያቀርባል። ስለዚህ አሁን እነኚህ ሁለቱን ተጠቅመው ወደ ድምዳሜው ደረሰ። እንዴት ነው ካላችሁ ኦድ ነገሮች ህዝቦችን ሞቲቬት ያደርጋል ካለ በኋላ 11 ኦድ ነው አለ። ስለዚህ 11 ሰዎችን ሞቲቬት ያደርጋል አለ። ይኸውላችሁ አሁን ኮንሰፕቱ ሁለት የተለያየ ነው፣ ግን ወደ ድምዳሜው የደረሰው ሰውዬ ሁለት ለተለያዩ አውዶች የተጠቀምነው አንድ አይነት ወርዶችን ተጠቅመው ወደ ድምዳሜው ደረሰ። ስለዚህ ፋላሲው ኮሚት ተደረገ ማለት ነው። ቀስ ብላችሁ አንብቡ። ኮንሰፕቱ እንደዚህ ነው፣ ግልጽ ነው። ይሄ ሁሉ ስለሱ ነው የሚያወራው። ቀጥሎ ያለው ኤግዛምፕል ኦል ፋክቶሪስ አር ፕላንትስ አለ። ኦል ፕላንትስ ኮንታይን ክሎሮፋይል አለ። ዜርፎር ኦል ፋክቶሪስ ካን ኮንታይን ክሎሮፋይል አለ። ይኸውላችሁ በመጀመሪያ እዚህ ጋር ፕላንት ነው እንግዲህ ፕላንትን ለተለያዩ ሁለት የተለያዩ አውዶች ላለው ቃሉ አንድ ነው፣ ግን የተጠቀመበት አውዱ ይለያያል። በመጀመሪያው ሰንተንስ ላይ ኦል ፋክቶሪስ አር ፕላንት አለ። ፕላንት አሁን ህንፃ ነው፣ በዚህ ሰዓት የሚጠቁመው ህንፃ ነው። ሁሉም ፋብሪካዎች ህንፃዎች ናቸው ይላል። ሁለተኛ ደግሞ ኦል ፕላንትስ ኮንታይን ክሎሮፋይል፣ እዚህ ጋር ደግሞ እንደ እጽዋት ነው ያቀረበው። ስለዚህ ሁሉም እጽዋቶች ወይም ሁሉም እጽዋቶች ክሎሮፋይልን ኮንታይን ያደርጋል አለ። ዘርፎር ኦል ፋክቶሪስ ካን ኮንታይን ክሎሮፋይል፣ ሁሉም ፋብሪካዎች ክሎሮፋይልን ኮንታይን ያደርጋሉ አለ። ይኸውላችሁ አውዱ የተለያየ ነው። በመጀመሪያው ፕላንት የሚገልጸው ህንፃውን ነው። በሁለተኛው ሰንተንስ ደግሞ ፕላንት የሚገልጸው እጽዋቱን ነው። ይሄ ለሁለት ለተለያዩ አውዶች የተጠቀመውን ፕላንት የሚለውን ዘሴም ወርድ አምጥቶ ደግሞ ተከራካሪው ወደ ኮንክሉዥን ደረሰ። ምን በሚለው ዘርፎር ኦል ፋክቶሪስ ካን ኮንታይን ክሎሮፋይል፣ ሁሉም ፋብሪካዎች ክሎሮፋይልን ኮንታይን አድርጓል ብሎ ወደ ድምዳሜው ስለደረሰ ይሄ ፋላሲ ኮሚት ይደረጋል ማለት ነው። ሁለት ለተለያዩ አውዶች በደንብ ግልጽ ይሆንላችሁ ይመስለኛል። ሌላው ኤግዛምፕል ደግሞ ኦል ፊዘርስ አር ላይት ዋት ኤቨር ላይት ካኖት ቢ ዳርክ ሶ ኦል ፊዘርስ አር ኖት ዳርክ አለ። እዚህ ላይ ደግሞ በመጀመሪያ ሰንተንስ ላይ ላይት ነው። እዚህ ጋር ደግሞ አሁን ችግር የሚፈጥረው እዚህ ጋር በመጀመሪያው ሰንተንስ ላይ ኦል ፊዘርስ አር ላይት አለ። ሁሉም ላባዎች ላይት ናቸው ወይም ሲስ ናቸው አለ። ሲስ ነው እዚህ ጋር ዋት ኤቨር ላይት ካኖት ቢ ዳርክ። እዚህ ጋር ደግሞ ነገር ግን ላይቱ ወይም ማብራቱ ጨለማ ሊሆን አይችልም አለ። በመጀመሪያ ደግሞ ወደ ድምዳሜው ሲደርስ ሁሉም ላባዎች ጨለማ አይደሉም ወይም ዳርክ አይደሉም፣ ጥቁር አይደሉም ብሎ አቀረበ። ይኸውላችሁ እኔ ያልኩት ነገር ምንም ሴንስ እንዳልፈጠረባችሁ አውቃለሁ፣ ግን እንትኑ ኮንሰፕቱ ነው። ስለዚህ ወርዱን ስትተረጉሙ ይገባላችኋል። በመጀመሪያው ሰንተንስ ላይ ላይት የሚለው ወርድ የሚያመላክተው ሲስ ነገር ነው። ቀጥታ ትርጉም ሲስ ነገር ነው። ስለዚህ ኦል ፊዘርስ አር ላይት ካለ በኋላ ሁሉም ላባዎች ሲስ ናቸው አለ። ይሄ ትክክል ነው። እና ደግሞ ዋት ኤቨር ላይት ካኖት ቢ ዳርክ፣ ብርሃን ጨለማ ሊሆን አይችልም አለ። ሁለቱም አውዶቹ የተለያዩ ነው። አሁን አውዶቹን ተረዱ። የመጀመሪያውን ላባ እና ጨለማ ምን አገናኘው? ይኸውላችሁ ሁለቱም ላይት የሚለው ወርድ የተጠቀመበት አውዱ የተለያየ ነው፣ ግን ተከራካሪው ሁለቱን አመጣና አንድ ላይ ቀንጨብ አድርገው ወደ ድምዳሜው ደረሰና ሶ ኦል ፊዘርስ አር ኖት ዳርክ አለ። ሁሉም ላባዎች ጥቁር ሊሆኑ አይችሉም ወይም ሁሉም ላባዎች ላይት ናቸው ብሎ አመጣ ማለት ነው። ምንም የማይገናኝ ኮንሰፕት ነው። ስለዚህ ሁሉም ላባዎች አሁን ለምሳሌ ላባ ጥቁርም አለ ነጭም አለ አይደል? ግን የሚያቀርበው ጥቁር ሊሆን አይችልም ሁሉም ነጭ ነው ብሎ አቀረበ። ወይም ሁሉም ላይት ነው ብርሃናማ ነው ብሎ አቀረበ። ምንም አይገናኝም። በመጀመሪያው ሰንተንስ ላይ ላይት የሚያመላክተው ሲስ ነገር ነው። በሁለተኛው ሰንተንስ ላይ ላይት የሚያመላክተው ብርሃን ነው። የመጨረሻው ድምዳሜው ደግሞ ሁለቱን ቀንጨብ አድርጎ አንድ ሰንተንስ
ወይም ሶ ኦል ፊዘርስ አር ኖት ዳርክ የሚለውን አመጣ። ይሄኛው ፋላሲውን ኮሚት አደረገ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ፋላሲ ኮሚት ይደረጋል። ይሄኛው ፋላሲ የመጨረሻውን ፋላሲ ኦፍ አምፒቦሊ የሚለውን እናያለን። ይሄኛው ደግሞ እንዴት ነው ኮሚት የሚደረገው? ዘ ፋላሲ ኦፍ አምፒቦሊ ኢዝ ኬዝድ ባይ the error in grammatical construction of statement that can be interpreted in two or more distinctly different ways without making clear which meaning is intended አለ። የሰዋሰው አደራደር ስህተት ያለውን አረፍተ ነገር ለሁለትና ከዚያ በላይ ላልታሰቡ ዓላማ ስንተረጉም የሚፈጸም የሕጸጽ አይነት ነው። ኤግዛምፕሉን ሳናይ ምንም ስለማይገባላችሁ ወይም ስለማይገባን ኤግዛምፕሉን ስናይ ነው በደንብ የሚገባው። in other words it is ስትራክቸራል ዲፌክት ኢን ስቴትመንት ዱይቱ የስቴትመንቶች የስትራክቸራል ወይም የስትራክቸራል ችግር የስትራክቸራል ጉድለት ላይ ዲፔንድ ሆኖ ኮሚት ይደረጋል ይሄኛው ፋላሲ። ለምሳሌ ሚስቴክ ኢን ግራመር በግራመር ላይ ባለው ስህተት አንድ። ሁለተኛ ፋንክቹዌሽን ሚሲንግ ኮማ አረፍተ ነገሩን ያለ ስነ ስርዓት መጠቀም ስንቀር፣ ለምሳሌ ኮማ መጠቀም ባለንበት ቦታ ኮማ ሳንጠቀም ስንቀር ይፈጠራል። አን አምቢጎስ አንቲደንት ኦፍ ፕሮናውንሴሽን ፕሮናውኑን ያለ ቦታው ስንጠቀም፣ ኬርሌስ አራንጅመንት ኦፍ ወርድ ቃላቶችን ኬርሌስሊ ጥንቃቄ በሌለበት ሁኔታ ስንጠቀም አራንጅ ስናደርግ ይሄኛው ፋላሲ ኦፍ አምፒቦሊ ይፈጠራል። እንዴት ነው ኤግዛምፕሉን ስናይ በደንብ ይገባል። ለምሳሌ ይሁላችሁ ኤግዛምፕል ሶሎሞን ቶልድ ዳዊት ዛት ሂ ሃድ ሜድ ኤ ሚስቴክ። ሰሎሞን ለዳዊት ስህተት እንደሰራ ተናገረ። ስህተቱን የሰራው ሰሎሞን ነው ወይስ ዳዊት ነው? እስኪ በደንብ አስቡት። ሰሎሞን ለዳዊት ስህተት እንደሰራ ተናገረ። አስቡት እስኪ አሁንም ቀስ ብላችሁ። ሰሎሞን ለዳዊት ስህተት እንደሰራ ተናገረ። ስህተቱን የሰራው ሰሎሞን ራሱ ነው ወይስ ዳዊት ነው? ዳዊት የሰራውን ስህተት እንደገና ለዳዊት ተናገረ ወይስ ሰሎሞን በራሱ የሰራውን ስህተት ነው ለዳዊት የተናገረው? አስቡት እስኪ። ስለዚህ በእንደዚህ አይነት ሁኔታ ነው ይሄ ፋላሲ ኮሚት የሚደረገው። ኢት ፎሎስ ዛት ሶሎሞን ሃዝ አት ሊስት ዘ ኮሬጅ ቱ አድሚት ሂዝ አውን ሚስቴክ። ይሄ ማለት አሁን አድማጮቹ ይሄን ሁኔታ ስለዚህ ሶሎሞን የሰራውን ስህተት ለዳዊት ለመናገር ድፍረት አግኝቷል፣ ወይም ደፋር ነው። የሰራውን ስህተት ለዳዊት እኮ ተናገረ ብሎ ደመደሙ። ግን ስህተቱን የሰራው ዳዊት ነው ሶሎሞን ነው አልታወቅም። ግን አድማጮቹ ሶሎሞን ነው ስህተቱን የሰራውን ስህተት ለዳዊት ለመናገር ድፍረትን አግኝቷል፣ ደፋር ነው ብሎ አቀረቡ። እንግዲህ ስህተት የሰራው ማን እንደሆነ ባልታወቀ መንገድ ማለት ነው። ስለዚህ ኮሚት ወይም ፋላሲ ወይም ኢንከን ወይም ስህተት ይፈጠራል ማለት ነው። ስለዚህ ይሄኛው ፋላሲ ኮሚት የሚደረገው እንደዚህ ነው። ሌላኛው ኤግዛምፕል በአማርኛ ነው ለእናንተ እንዲገባላችሁ የጻፍኩት። የኢንጂነሪንግ ትምህርት ቤታችን እኛን በ3 ዓመት እንዴት ቤትን እንደምንገነባ ያስተምረናል። ቀስ ብላችሁ እስኪ ተረዱት። እኔ የሚለውን ብቻ ስሙት እስኪ ጆሮን ስጡኝ። የኢንጂነሪንግ ትምህርት ቤታችን እኛን በ3 ዓመት እንዴት ቤትን እንደምንገነባ ያስተምረናል። ይኸውላችሁ አሁን ቤቱን እየገነባን የምናባክነው የጊዜ እርዝመት ይገልጻል ወይስ ስለ ግንባታ እየተማርን የምናባክነውን የጊዜ እርዝመትን ይገልጻል? ይሄ ነገር እስኪ አስቡት። እስኪ እንደገና አስቡት። ቤቱን እየገነባን የምናባክነውን የጊዜ እርዝመትን ይገልጻል ወይስ ስለ ግንባታ እየተማርን የምናባክነውን የጊዜ እርዝመት ነው የሚገልጸው ይሄ ሴንተንስ? ስለዚህ አስቡት። በእንደዚህ አይነት ሁኔታ ኮሚት ይደረጋል ይሄኛው ፋላሲ። ስለዚህ በደንብ ያዙት፣ ፈተና ላይ አይቀርም። ባይዘዋ የትኛው ፋላሲ አይቀርም ፈተና ላይ። ስለዚህ በደንብ ያዙት። ፋላሲ ነው እንዳለ ፈተና 80% እንግዲህ ፋይናል መውጣው ፋላሲ ብቻ ነው። ስለዚህ እኔ ባስተማርኩት ሜተድ ከሄዳችሁ በደንብ ቀላል ነው ብዬ አስባለሁ ለእናንተ። የመጨረሻው ፋላሲ ኦፍ ግራማቲካል አናሎጂ የሚለውን ፋላሲ እናያለን። ይሄኛው ወደ ሁለት ቦታ ኮምፖዚሽን እና ዲቪዥን ወደሚለው ወደ ሁለት ቦታ ይከፋፈላል። እንግዲህ እናያለን እንዴት ነው ፋላሲ ኦፍ ግራማቲካል አናሎጂ ኮሚት የሚደረገው የሚለውን ስናይ ፋላሲ ኦፍ ግራማቲካል አናሎጂ አር ዞስ ፋላሲ ዛት አር ኬዝድ ባይ
wrong association of the attributes of the part of the something is onto the whole entry or conversely ይላል። ይሄ ፋላሲ ኮሚት የሚደረገው ደግሞ የቡድኑን ባህሪ ለእያንዳንዱ ክፍሎች በማዋል ወይም የክፍሎችን ባህሪ ለቡድን በማዋል የሚፈጸም የሂጸጽ አይነት ነው። የሆነ ግሩፖች አሉ። ለምሳሌ እንበለውና የእናንተ ክላስ ተማሪዎች 50 ተማሪ ከሆኑ 50 ተማሪዎችን ውሰዱ። 50 ተማሪዎች ከ50 ተማሪዎች ውስጥ አንድ ተማሪ በጣም ጎበዝ ነው ካለ የዛኛውን የአንድ ተማሪውን ባህር ለሁሉም ተማሪ ይጠቀምና ሁሉም ተማሪዎች ጎበዝ ናቸው አለ። ደግሞ በተቃራኒው ሁሉም ተማሪ ሰነፍ ነው ካለ እያንዳንዱ ተማሪ ሰነፍ ነው ብሎ የሚያቀርብ ፋላሲ ነው። ይሄ በዚህ ወይ ወደ ሁለት ይከፋፈላል፣ የኮምፖዚሽን እና ዲቪዥን። ስለዚህ ኮምፖዚሽን በመጀመሪያ ምንድነው? ከዛ ዲቪዥኑን እናያለን። ፋላሲ ኦፍ ኮምፖዚሽን የሚለው the fallacy of composition is committed when the arguer wrongly transfers the attributes of the part of something onto the whole የክፍሎችን ባህሪ በስተት ለቡድን በማዋል የሚፈጸም የጸጸ አይነት ነው። የክፍሎችን ባህሪ ለምሳሌ ቅድም እንዳልኩት በክላሳችሁ ውስጥ አንድ ተማሪ አለ፣ በጣም ጎበዝ ተማሪ። የዛኛው ተማሪ ባህሪውን ብቻ በመውሰድ የክፍሉ 50 ተማሪ በጣም ጎበዝ ነው ብሎ አቀረበ። አንዱ ተማሪ ምናልባት የሚያነብ ጎበዝ ተማሪ ሊሆን ይችላል። ሌላም የሆነ ልዩ ባህሪ ሊኖረው ይችላል። ሌላ ደግሞ ምንም የማያውቅ ሰነፍ ተማሪም ሊኖር ይችላል። ስለዚህ የአንዱን ተማሪ ገጽታውን አይቶ ሁሉም ተማሪ እንደሱ ነው ብሎ በስህተት የአንዱን የክፍሉን ባህሪ ለቡድኑ በሙሉ በማዋል ይሄ ፋላሲ ኮሚት ይደረጋል። in other words it is committed when someone argues that what is true of each part of whole is also necessary true for the whole itself በአንድ ሰው ያየው ተግባር በሁሉም ሰው አፕላይ ይደረጋል ብሎ በማምጣት ኮሚት ይደረጋል ማለት ነው። ኤግዛምፕሉን ሲናይ each atom is a piece of chalk is visible therefore the chalk is each atom in a piece of chalk is invisible therefore the chalk is invisible አለ። ይኸውላችሁ እንግዲህ አቶም አይታይም በማይክሮስኮፒ ካልሆነ በስተቀር አይታይም ብለናል አይደል? ስለዚህ በቾክ ውስጥ ያለው አቶሞች አይታዩም። ቾክ ውስጥ ያለው እንግዲህ ቾክ ውስጥ አቶም አለ ብለናል። ስለዚህ በቾክ ውስጥ ያለው አቶሞች አይታዩም ካለ በኋላ ስለዚህ ከእያንዳንዱ አተም ቾክ ራሱ ስለተፈጠረ ቾክ ራሱ አይታይም አለ። ቾክ ይታያል አይደል? ቾክ ነጭ ነው የምናየው። ስለዚህ ፋላሲ ነው፣ ይሄ እንከን ነው፣ ስህተት ነው፣ ትክክል አይደለም። በቾክ ውስጥ ያለው አቶሞች አይታይም ካልን ቾክ ራሱ አይታይም ብለን ስንደመድም ፋላሲ ይፈጠራል። ስለዚህ ክፍል ውስጥ ያለውን ባህሪ ለቡድኑ አውለናል ማለት ነው። ስለዚህ ፋላሲ ኮሚት ይደረጋል። ሁለተኛው ኤግዛምፕል ሶዲየም ኤንድ ክሎራይድ አር ፖይዝኖስ therefore salt which is made up of sodium and chloride are poisonous አለ። ሶዲየም እና ክሎራይድ መርዛማ ናቸው። ስለዚህ ጨው ከሶዲየም እና ከክሎራይድ የተፈጠረው ጨው ፖይዝን ነው ወይም መርዛማ ነው አለ። በየቀኑ አሁን የምንመገበው ጨው መርዛማ ነው እንደ መርዛለው እንደ? ስለዚህ አይደለም። ግን ሶዲየም እና ክሎራይድ መርዛማ ናቸው። ስለዚህ ይሄ ትክክል ነው፣ ግልጽ ነው። ግን ስለዚህ ሶዲየም እና ክሎራይድ መርዛማ ስለሆነ ከሱ የተፈጠረው ጨውም መርዛማ ነው ብሎ አቀረበ። ስለዚህ ስህተት አለው ማለት ነው። ሶዲየም እና ክሎራይድ መርዛማ ቢሆኑም ከነርሱ የተፈጠረው የነርሱ ኮምቢኔሽን የሆነው ጨው ግን መርዛማ አይደለም። ስለዚህ እንከን ነው። ለዛ ነው እንግዲህ ይሄ ፋላሲ የክፍሎችን ባህሪ በስተት ለቡድን በማዋል የሚፈጸም የጸጸ አይነት ነው የተባለው። አስተውሉት። የመጨረሻውና ፋላሲ ኦፍ ዲቪዥን የሚባለው ትልቁ ፋላሲ ኦፍ ዲቪዥን ይባላል። the fallacy of division is a direct opposite or converse of composition የቅድሙ የላይኛው የኮምፖዚሽን ኦፖዚት ነው ወይም ተቃራኒ ነው ፋላሲ ኦፍ ዲቪዥን።
ዘ ፋላሲ ኦፍ ዲቪዥን ኢዝ ኮሚትድ ዌን አትሪቡትስ አር ሮንግሊ ትራንስፈርድ ፍሮም ሆል ቱ ፓርት። የቡድኑን ባህሪ ለእያንዳንዱ ክፍሎች በማዋል የሚፈጸም የህጸጽ አይነት ነው። ቅድም የክላስ ተማሪያችሁ ኤግዛምፕል አንስቼላችኋለሁ። ግልጽ ነው ኮንሰፕቱ። ስለዚህ የላይኛው ምን ያደርጋል? የክፍሎችን ባህሪ ለቡድን ያውላል። ዲቪዥን ደግሞ የቡድኑን ባህሪ ለክፍሎች ያውላል ወይም የሆልን ባህሪ ለፓርት ያውላል። እንዴት ነው ካላችሁ በኤግዛምፕል ሲናይ ነው በግልጽ የምንረዳው። in other words, what is true for whole is true of a whole is also necessarily true of some of its part። ለቡድኑ ትክክል የሆነው ቡድኑ ውስጥ ላለው ለእያንዳንዱ ግለሰብም ትክክል ነው ብሎ ያቀርባል። ለምሳሌ this chalk is visible፣ ቾኩ ይታያል። ስለዚህ ቾክ ውስጥ ያለው እያንዳንዱ አተሞችም ይታያሉ አለ። አሁን ቾክ ውስጥ ያለው አተም ይታያል እንዴ? አይታይም። ስለዚህ ቾክ ከታየ በቾክ ውስጥ ያለው አተሙ አይታይም። ንጥረ ነገር ወይም አተም የሚባለው ነገር አይታይም። አተም እንግዲህ በአይን አይታይም፣ በማይክሮስኮፕ ይታያል ብለናል። ስለዚህ የቡድኑን ባህሪ የቡድኑን ገጽታ ለእያንዳንዱ ለክፍሎቹ ያውላል። ይኸውላችሁ ስለዚህ ግልጽ ነው ኮንሰፕቱ፣ በጣም ግልጽ ነው። ከላይኛው ጋር ይቃረናል ስንልም ሀሳቡን የተረዳችሁት ይመስለኛል። ሁለተኛው ኤግዛምፕል the United States of America is the wealthiest country in the world, hence my uncle who lives there must be wealthy። ዩናይትድ ስቴትስ ኦፍ አሜሪካ በዓለም ከፍተኛ ሀብት ያለባት ሀብታም ሀገር ናት። ስለዚህ አጎቴ እዛ አሜሪካ ላይ ያለው አጎቴም በጣም ሀብታም ነው አለ። እንግዲህ አሜሪካ ሀብታም ስለሆነች አሜሪካ ውስጥ ያለው እያንዳንዱ ሰው ሀብታም ይሆናል እንዴ? አይሆንም። ስለዚህ ስህተት ነው፣ እንከን ነው፣ ፋላሲ ነው ማለት ነው። ባይዘው ፋላሲ በጣም ቀላል ነው። ሎጂክ ሁሉም ኮንሰፕት ይገናኛል። ቻፕተር 2 እና ቻፕተር 5። ስለዚህ ደጋግማችሁ ይህን ቪዲዮ ስታዩ በደንብ ግልጽ የሚሆንላችሁ ይመስለኛል። በጣም ፋላሲ ግልጽ ነው። ፋላሲ መበላት የለባችሁም። በጣም ቀላል ነው። ስለዚህ እያንዳንዱ ፋላሲ ተረድቻለሁ ብላችሁ አትተው። እያንዳንዱ ፋላሲ ከሌሎቹ ፋላሲ በምንድን ነው የሚለየው የሚለውን ማየት በደንብ ይጠቅማችኋል። ደጋግሜ እናገራለሁ። እያንዳንዱ ፋላሲ ማንበብ በቂያችሁ አይደለም። ፋላሲን ከሌላኛው ፋላሲ የሚለየው ምንድን ነው የሚለውን አገናኝታችሁ አነጻጽራችሁ ተመልከቱ፣ ተረዱ። ፈተናን ቢያንስ ከ10 በላይ ፈተና ፋይናል ፈተና እሰራላችኋለሁ። ገብታችሁ በየቀኑ ይፈስትላችኋለሁ። ገብታችሁ ማየታችሁን እንዳትረሱ። እስካሁን ስለተከታተላችሁን እጅግ ከልብ አመሰግናችኋለሁ። ሳብስክራይብ ያላደረጋችሁ ፕሊዝ እባካችሁ ሳብስክራይብ አድርጉ፣ ሼር እና ላይክ አድርጉ። አመሰግናለሁ። በቀጣይ ፓርት እንገናኝ።